ሰላም እንዴት ናችሁ? ውድ የሀኒቾ 27 ዩብ ተከታታዮች፣ እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ካራሜል ፖፕኮርንን ቤታችን ውስጥ በመስራት በቀላሉ ኢንጆይ ማድረግ እንደምንችል ላሳያችሁ ነው። እንደምታዩት ፖፕኮርናችንን አዘጋጅቻለሁ፣ ፈንዲሻችንን ማለት ነው። ለፈንዲሻችን የሚሆን ድስትና ዘይትም በመቀጠል እናዘጋጅና ወደ ሂደቱ ምንገባ ይሆናል ማለት ነው። ከመጀመሪያው እስከ መጨረሻው በመከታተል አብሮነታችሁ እንድታሳዩኝ ስል በአክብሮት ጠይቃለሁ። ይኸው እንዳያችሁት እንግዲህ ድስት አዘጋጅቻለሁ። ድስት ውስጥ ደግሞ ዘይት ጨምሬያለሁ። መካከለኛ የሚበቃኝን የሚሆን ዘይት ማለት ነው። ሁልጊዜም በመካከለኛ ሙቀት አድርገን ዘይታችንን ማጋል አለብን። ዘይቱ እንደጋለ እንዳልጋለ ለማየት የእንጨት ማማሰያ ነበር የተጠቀምኩት። ቼክም ሳደርገው ግሎ ነበርና ቀጣይ የሚሆነው ፖፕኮርናችንን ድስት ውስጥ መጨመር ነው ማለት ነው። ከጋለ በኋላ ዳይሬክት ወደ መጨመሩ እንገባለን ማለት ነው። የሚበቃኝን ያክል ከጨመርኩኝ በኋላ ድስት ውስጥ ወደ ማማሰል ነው የገባሁት። ዘይቱና ፈንዲሻው በደንብ መዋሃድ መቻል አለባቸው። ምክንያቱም ሁሉም እንዲፈነዳ ስለምፈልግ በደንብ አድርጌ ነው ማማስለው ማለት ነው። እንደምታዩት ከድኖ መተው ብቻ ሳይሆን ጨምሮ ከድኖ መተው ብቻ ሳይሆን ማማሰል መቻል አለብን። ስናማስል መጀመሪያ ስንጨምር የነበረው ከለር ቢጫ ከነበረ የሁሉም ከለር ትንሽ ደብዘዝ እስከሚል ድረስ በደንብ አድርገን እናማስላለን። ምክንያቱም ያው ሁሉም እንዲፈነዳልን ስለምንፈልግ ማለት ነው። ያው እንደዚህ አድርጌ በደንብ ካማሰልኩት በኋላ መፈንዳት ሲጀምር እንደምታዩት ማለት ነው ክዳኑን ከደንኩት። ግን ልክ ከፈነዳ በኋላ ሙቀቱን መቀነስ መቻል አለብን። ቀነስ አድርገን ከመካከለኛውም ቀንሰን ስናስቀምጠው ዘይቱ ኦሬዲ ስለጋለ ሁሉንም ያፈነዳቸዋል ማለት ነው። እንደምታዩት አሪፍ ሆኖ እያፈነዳልኝ ነው። አይ ቲንክ ከክዳኑ ራሱ ክዳኑን ከፍ እያደረገብኝ ነው እና ያለው በደንብ እያፈነዳ ነው ማለት ነው። ፈንድቶ ጨርሷል። አሁን እንግዲህ ከፍተን እናየዋለን። ያው እንዳያችሁት ነው እንግዲህ ክዳኑን በደንብ ይዞታል፣ ሞልቷል። ክዳኑ ላይም ተጣብቋል ማለት ነውና ይሄ ነው የሚፈለገው ፖይንቱ። ይሄ ነው መሆን ያለበት። ምክንያቱም ፈንዲሻ ሁሉም ካልፈነዳ ኪሳራ ነው። እንዲፈነዳልን ቀድመን ማስተካከል መቻል አለብን። ቀድመን በደንብ አድርገን ማዋሃድ መቻል አለብን ከዘይታችን ጋር ማለት ነው። ከዛ ወደ መገልበጫ ውስጥ ገለብጠዋለሁ። ያው እንደምታዩት ሳህኑ ሙልት ብሏል ማለት ነው። ያው እንግዲህ ምንም እንዳልቀረ ራሱ ድስቱን ማየት ትችላላችሁ። ሁሉም ፈንድቷል ማለት ነውና ደስ ይላል። የሚባክን ነገር የለም ማለት ነው። ያው እንዳያችሁት ፍሬው ራሱ ያምራል፣ በደንብ አብቧል ማለት ነው። አሪፍ ሆኖ ነው የደረሰልን። በመቀጠል ወደ ካራሜል ወደ መስራቱ እንገባለን ማለት ነው። ለካራሜል የሚሆን የገበታ ዘይት የገበታ ቅቤ ጠቅሜያለሁ። የገበታ ቅቤ ጠቅሜያለሁ። የገበታ ቅቤያችን እስከሚቀልጥ ድረስ ማማሰል አለብን። ሙቀቱን ቀነስ አድርገን
ሁሌም ስንጠቀም ትንሽ ሞቅ ካለ በኋላ መቀነስ መቻል አለብን፣ ሁሌም ቢሆን ማለት ነው። ሌላ ቃና ሌላ ቴስት ይዞ እንዳይወጣብን ማለት ነው። ሶ እንደዚህ አድርገን ከቀላቀልን በኋላ ብራውን ሹገር አንድ አራተኛ የሚሆን እኔ 3 ነው የጨመርኩትኝ፣ ወይ 2 ከግማሽ የሚበቃንን አድርገን መጨመር እንችላለን። ሙሉ ለሙሉ ማደረስ አልፈለኩኝም። ፖፕኮርኑን ሀፍ ነጭ ሀፍ ብራውን እንዲሆን ነበር የፈለኩትኝና ሶ ለዛ ይበቃኛል ብዬ እያዋሃድኩ ነው ያለሁት። እንደምታዩት ከቅቤው ጋር በደንብ አድርገን ካዋሃድን በኋላ ሁሉንም በደንብ ማዋሃድ አለብን። ያው እየቀለጠ መጣ ማለት ነው። ከዛም በኋላ ቀለጠልን። ቤኪንግ ፓውደር እና የተወሰነ ቤኪንግ ፓውደር የተወሰነ ጨው እንጨምራለን አንድ ላይ ማለት ነው። ግን ብራውን ሹገር ከሌላችሁ ዋይት ሹገርን መጠቀም ትችላላችሁ። ባላችሁ ነገር መጠቀም ትችላላችሁ። ከዛን ቀላቀልኩትኝ። ያው እንደነገርኳችሁ ሀፉን እንደዚህ ነው ስለምፈልግ እጄ ላይ በጣም ከሽ ይል ነበር። ክሪስፒ ሆኖ ነበርና ጣፋጭም ክሪስፒም ሆኖ እንደ መብላት ደስ የሚል ነገር የለም። ፊልምም ስታዩ ሊሆን ይችላል መጠቀም ይችላል። ያዝናናል፣ ያባላል፣ ደስ ይላልና እንደዚህ ሆኖልኝ ተዘጋጅቶልኛል። እኔ አሪፍ ነው። እናንተ ፈለጋችሁ አድርጋችሁ መስራት ትችላላችሁ። በኔክስት ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ፣ ተጋበዙልኝ። በቤታችሁ ውስጥ በቀላሉ መስራት ራሳችሁንም ቤተሰቦቻችሁንም ኢንጆይ ማድረግ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በኔክስት ቪዲዮ እስክንገናኝ ባይ